ኦ አስረፈርሽብኝ እኮ ሰዓቱ ሄዷል። መጣው። ሰርጉ እኮ የነሱ ነው። ብዙ መኳኳል አያስፈልግሽም። መቼም በሰው ፊት አንሺ እንድታይ አትፈልግም። ኦ ቶሎ በይ። ጨርሻለሁ በቃ። አላማረብኝ። ምንድነው ይሄ? ቢያምርስ ለምን እንደዚህ መልበስ ፈልግሽ? ሰርግ አይደል እንዴ የምንሄደው? ቢሆንስ እንደዚህ ዘነጥሽው ሌላ ምክንያት ቢኖርሽ እንጂ ለሌላ ነገርማ አይደል። ማለት የምን ምክንያት? እሱንማ እኔ ልጠይቅሽ። የማንን ትኩረት ለመሳብ ነው እንደዚህ የለበሽው? የማንንም ምን እያልከኝ ነው? ቆይ አሁን ግቢና ቀይሪው። አልቀይረውም። ብትቀይሪው ይቅድሽ ይበላሻል። ምን ማለት ነው? ቆይ እየጠረጠርከኝ ነው? አዎ እንዴ ቆይ የምንሄድበት ሰርግ የድሮ ጓደኞቻችን የሚገኙበት ቦታ እንደሆነ እማላቅ መሰለሽ? ይሄን ማገናዘብ ማሰብ ማልችል ጅል አድርገሽ ነው የምታስቢው? ተረጋጋ። ቆይ አልረጋጋም። መሄድ የምትፈልጊ ከሆነ ገብተሽ ቀይሪ። አልቀይረውም። ተመችቶኛል እኔ ነው። አዎ እንግዲህ ከማን ጋር እንደምትሄጂ ነው። እና የገዛ ሚስት ላይ ቆልፈባት መጣ። በሳክ ሆነ ያኮራል። እቺ አይን አውጣ እኔ አስጠሏት መሰለኝ። ሌላ ወንድ ፍለጋ መንቀልቀል ጀመረች። አትበናት ስላላወቀች እኮ ነው። ኧረ ልኳን አሳያት። እውነት ብለሃል። ምን እንደማድረግ ማን ያውቃል? ቆይ ማን እንዲያያት ነው እንደዛ ለባብሳ ልትወጣ የነበረው? እሱን እኔ በምን አውቃለሁ? ይኸውልህ አንዲት ሴት ልጅ ትዳር ከያዘች በኋላ አጓጉል ለባብሳ ምናምን መውጣት ከጀመረች እመነኝ ሌላው እንደፈልጋ ነው። ተጠንቀቅ። እንደዛማ አይሆንም። እሷ ወደደችም ጠላችም የኔ ብቻ ናት። ይኸውልህ ማንነት እስኪገባ ድረስ አትልፈስፈስ። ተመልከት እስኪ እኛ እናቶች ትዳር በያዙ ማግስት ምርጃ ለምድጃ ሲንከራተቱ እንጂ ልብስ ለባብሶ ከተማ ለከተማ ሲንገዋለሉ አይተን እናውቃለን እንዴ? እውነት ብለሃል። እቺ ውሻ ስነ ስርዓትማ እንዴት አድርጌ እንደማይሳት ነው ያውቃል። በርታ፣ አትልፈስፈስ። ደግሞ ይሄ ፍቅር ምናምን እያልክ አትጃጃል። በቃሽ አሁን በርዘግቼ ባን የመጣሁት ልሂድ። አሁን አትልፈሰሱ እየተልፈሰፈሳለ እንዴ? ምን ትሆናለች እሷ? ጠጣ በእናትህ ያሟል። አሁን ነግሬ ምን ማድረግ ነው? በላይ ላይ በር ዘግተህ የምትሄደው? ረሳሽው? ባልሽ እኮ እኔ ላይ በር ዘግተህ የመውጣት መብት ማን ይሰጠ? የሰማንያ ባልሽ እኮ ነኝ። ተረሻዋለሽ እንዴ? ቢሆንስ እንደዚህ ማድረግ መብት የለህም። አፍሽን አትክፈች። እንኳን ላይሽ ላይ በር መቆለፍ ቀርቶ ሌላም ነገር ማድረግ ይችላል። እኔን አፍሽን አትክፈጪ። አዎ አንቺ። ቆይ ምን አድርጌ ነው እንደዚህ የምታረገኝ? ቆይ ምን እስክታረጊ መጠበቅ አለብኝ? ቆይ በጣም ክፉ ሆንኩ እንዴ? ይሄን ያለ ምንድነው ከኔ ለመራቅ የምታስበው? ለምን እንዲያምርባት ፈለገች? ለምን እየዘነጠች ከተማ መውጣት ጀመረች? ለምንድነው እየጠላችኝ ነው? ጆ ያለው እውነቱ ነው። የዋህ ከሆንኩላት አጣታለሁ። ስለዚህ ምስኪን መሆን የለብኝም። ጠፋሽ? አለው። ምን ነው ገረጣሽ? ገረጣ? አዎ። ምን ነው ሰው ሲያገባ ያምርበታል፣ አንቺ ግን ተጎዳሽ። ያን ያህል?
አዎ ምን ነው አይንከባከብሽም እንዴ? አረ ይንከባከበኛል። አትዋሺ። ከሱ ጋር በመሆንሽ ደስተኛ ነሽ ግን? አዎ አትዋሺ። አላሾሽም፣ ግን አሁን ተለወጠብኝ። ክፉ ሰው እየሆነብኝ ነው። ወንዱ ሲባሉ እኮ እንደዚህ ነው። እስከ ያገቡሽ ድረስ ይንከባከቡሻል። ከዛ በኋላ አር እንደነካው እንጨት ያረቁሻል። አረ እንደሱ ማለት አይደለም። አትዋሺ። ታስታውቂያለሽ እኮ ምንም አልተመቸሽም። ቆይ ምን ሁኚ ነው የሚልሽ? በሆነ ባልሆነ ይጠረጥረኛል። ማለት በማን ነው የሚጠረጥርሽ? መቼስ በእኔ መሆን አለበት። በማን እንደሆነ አላውቅም፣ እሱም አያውቅም። ዝም ብሎ ከመሬት ይነሳና ለምን ለበሽ፣ ለምን አመሸሽ፣ የት ነበርሽ ይለኛል። አሁንማ ጭራሽ በር እየዘጋብኝ ይሄዳል። ኦሆ ጓደኛዬ እኮ እስር ቤት አይደለም ካልሆነ ውልቅ ማለት ነው። ንገሪ። እወደዋለሁ። አረ ንቂ። እስኪገልሽ ነው እንዳንቺ የምጠብቂው? አረ በስመ አብ፣ እንደዚህማ አያደርግም። በዚህ ቅናት ከቀጠለ የሆነ ቀን የፖሊስ ፕሮግራም ላይ በቅናት ተነሳስቶ ሚስቱን 7 ቦታ ወጋት የሚል ዜና ይወጣል። አራት ተሞርቺ ብቻ ተጠንቀቂ። ነገር ይሻለው ነው። እኔ ሊድ ረፍታር። እሺ እሺ የጠየቅሽኝ እያደረግሽ ነው? አዎ ገንዘብ ግን እንሰኛል። ምንድን ነው የሚያንስሽ? የጠየቅሽኝ አይደል እንደ ሰጠውሽ? ስራው በጣም ቀላል መስሎኝ ነበር፣ እንዳሰብኩት ነው አይደለም። በዛ ላይ የምሰጥ ደግሞ ጓደኛዬ መሰለኝ። እና ብርቅሽ ነው እንዴ? ለማንኛውም ስንት እየፈለግሽው? ለጊዜው 5000። ለጊዜው? ለጊዜው። ከዛ በኋላ እያየን እንጨምራለን። ይኸውልሽ ጥሩ ብር ለማግኘት ስራውን በቶሎ መጨረስ ይኖርብሻል። ዳግመኛ ላዩ አልፈልግም እንድትል ካረግሽልኝ ዳጎስ ያለ ነገር ይጠብቅሻል። ለሱ አታስብ፣ አንተ ብቻ ገንዘቡ ላይ ተጨነቅበት። ስለ ገንዘቡ አታስቢ። እኔ በማንኛውም ሁኔታ እሷን የግሌ ማድረግ ነው ፈልገው። እቺን የመሰለሽ ቆንጆ ለዛ ልፍስፍስ አትገባው። ችግር የለውም፣ አንተ ብቻ የሱን ጭንቅላት በርዝልኝ። ለሱ አታስቢ፣ ልጁ በእጄ ስር ነው ያለው። አሁን ወደ እሱ ጋር ልሄድ ነው፣ ስራዬን ልስራ። ገንዘቡስ? አስገባልሻለሁ። ከዚህ በኋላ በቴክስት ይሆናል የምናወራው እንደተለመደው። ጠብቃለሁ። እሺ ጎረምሳው፣ ጭራሽ በቀን መጠጣት ጀመርክ? አዎ እባክህ፣ ውስጤ በጣም ተረብሿል። የለም የዛችን ውስጥ ጉዳይ እንደ ሌላ ማን ይሆን? እኔ የምልህ ለምን አትፈታትም? ምን ትፍራ እባክህ። ሴት ብሄድ ሴት ይመጣል በሞላ ሴት። እኔ እኮ ያለ እሷ ሴት አላውቅም። ይሄ እኮ ነው ችግር። ፍስፍስና ፈሪ ነህ። እሷ ምን ታውቃለች? ትጠቀምባለች እንዴ? እወዳታለሁ እኮ። ያንተ መውደድ ብቻ በቂ አይደለም። እሷ እኮ አንተ ለጥቅም ነው የምትፈልገው። የምን ጥቅም? ገንዘብ ስላለህና ጥሩ የቤተሰብ ሀብት እንዳለ ስላወቀች ነው ያገባች። እስቲ አስቡ፣ በተዋወቃችሁ በ6 ወር ውስጥ ላግባለች። አንተም ይሻልካት። ታዲያ ቆይ ምን ችግር አለ? ኦይ ሰውዬ አይነን ግለጥ እንጂ ልጅቷ ለገንዘብ እጂ ወዳ አይደለም እያልኩ እኮ ነው። ማለት ቆይ እስቲ አስቡ፣ ከተጋባችሁ 3 ወር ሳይሞላ ከተማ ለከተማ እየተንጓለለች ብርን ትበትናለች። እሱ አልበቃ ብሏት ከሀገር ስትወጣ ጠብቃ ከከተማ ወንድ ጋር ስትሽካካ ነው የምትሉ። ይሄን አንተ በምን አወቅ? ስማ፣ መቋቋም ስለማትችልና ደካማ ስለሆንክ ነው እንጂ ከወንዶች ጋር እንደምትጋደም ገና ድሮ ነው ልነግርህ ነበር። ይኸውልህ ስለሚስቴ መጥፎ ነገር አታውራ። ቀይ እባክህ፣ እኔን እሷ ላይ ያሳያል። ሂድና ጠይቃታል። ይኸውልሽ ቶሎ በይ፣ አሁኑኑ ቤቷ ሂጂ። ይሄ ጥሩ አጋጣሚ ነው። ቀሪውን በቴክስት አወራሻለሁ። ስሚ ደግሞ የእንቅልፍ መድኃኒቱን ቀድመሽ አዘጋጅ። ዛሬ ያበቃላታል። ምን ሆነክ ነው? ስሚ፣ የምጠይቅሽን በስነ ስርዓት መልሽ። ምንድን ነው? ምን ሆንክ? እኔ ለስራ ክፍለ ሀገር ስሄድ ምን አባሽ ስትሰሪ ነበር? ለምን ጠየቀኝ? መልሽልኝ የጠየኩሽ። ከጓደኞቼ ጋር ከተማ ነበር የምንውለው። የምታድሩበት ሰ ምን ማለት ነው? ቤቴ ነው። አትዋሽ።
ሲጣርጊ ነው የምነግርሽ። እውነቱን ብትነግሪኝ ይሻልሻል። ልቀቀኝ፣ ሚስትህ እኮ ነኝ። እውነቱን ብትነግሪኝ ይሻልሻል። የምን እውነት ነው የምነግርህ? ቆይ እኔ በሌለውበት ከወንድ ጋር ስትንዘራዘኝ ነበር አይደል? ምን እያደረክ ነው? ዝም ነው ውሸታ፣ ቀጣፊ ነሽ። ልቀቀኝ። ቆይ እኔን ካልፈለግሽኝ ለምን አገባሽ? እስከዛሬ አልፌያለሁ። አሁን ግን በቃኝ። አዎ ይበቃናል። መጀመሪያ እኔን ብለሽ ሳይሆን ገንዘቤን አይተሽ ነው የተጠጋሽ። ምን ውልቅ ምን አጣው ብዬ ድጋሚ እኔን አታየውም? እሺ ስማ፣ መረሻ ቤት መሰለች እንዴ? ደደብ ሁላችሁም ያው ናችሁ። አይንሽም ማየት አልፈልግም። ስማ፣ የኔ ቤት መጣለች። ናና የምታረገውን አድርግ። የእንቅልፍ ምክንዩን አዘጋጅተሻል? አዎ መጣሁ። በቃ ምን አድርጌ ነው ቆይ እንደዚህ የሚሆንብኝ? ታየው፣ እሱ ከራሱ ጋር አይደለም። ለምንድን ነው የሚለዋወጥብኝ? ቆንጆ ስለሆንሽ ገና ለገና ሌላ ወንድ ሊያጥቅኛል ብሎ ነው። ቢሆንም እኔ እኮ እሱን ብቻ ነው የምወደው። የዘንድሮ ወንድ አይታመንም። ተረጋጊና ረፍት አድርጊ። እኔ ሻይ ላፍላልሽ። አይ እኔ እናቴ ጋር ነው መሄድ የምፈልገው። ተረጋጊ። ዛሬ አረሽ ነገ ትሄጃለሽ። እኔ ሸኝሻለሁ። እንደዚህ ሆነሽ መንገድም ጥሩ አይደለም። ደግሞ ጆ እየመጣ ነው። ከሱ ጋር እናወራለን። ስለምን ጉዳይ? ስለ ባልሽ ነው። እኔ ምንም ማውራት አልፈልግም። እንዳይመጣ ንገሪው። ተረጋጊ። ይምጣና የሚለውን እንሰማለን። ሻይ ላፍላ። ቆይ መጣሁ። ከሰል ገዝቼ መጣሁ። በዛውም ጆ ስለመጣ እሱን ይዤው ልምጣ። ሻዩን ታየው በቃ። ኧረ ተጨናነቂ። ላንቺ ብዬ አይደለም መጣሁ። ያልኩሽን አመጣሽ? አዎ በጣም አሪፍ። አሁን ይሄን ኪኒን ውሃ ውስጥ ቀላቅለሽ ያረጋጋችኋል ምናምን ብለሽ ውሃውን ይዘሽው መጥተሽ ለኛ ትሰጪናለሽ። ከዛ ኪኒኑ ያለበትን ውሃ ለኔ በጥንቃቄ የትኛው እንደሆነ ታሳይኛለሽ። ከዛማ ተደወለልኝ ምናምን ብለሽ መውጣት ነው። ቀሪው የኔ ስራ ነው። ብሬስ ተሰጠሽ አይደል እንዴ? ዳውስ ያለ ብር እኮ ነው የተባባልነው። እሱ ስራው ካለቀ በኋላ ይሰጥሻል። ያዥው። እሺ ናው እንግባ። እሺ ግቢ። ናጆ እንዴት ነህ? ስለተፈጠረ ነገር በጣም አዝናለሁ። ውሃ ይዤላችሁ ልምጣ። በቃ እኔ ሶስት አዘጋጅ ወጣሁት። ቆይ እኔ ልሻገር። ስለመጣ በጣም አመሰግናለሁ። ምንም አይደል። እንዳዝሽ ይገባኛል። የተፈጠረው ነገር ተፈጥሯል። የፈሰሰው ውሃ አይታፈስም። ሁሌም እኔ ከጎንሽ ነኝ። የምትፈልጊው ነገር ካለ እኔን ጠይቂኝ። አይ ምንም አልፈልግም።
ወደ ቤተሰቦችሽ መሄድ ትፈልጊያለሽ? አዎ ነገ እሄዳለሁ። ጥሩ ሀሳብ ነው። እዛ ሄደሽ ብትረጋጊ ይሻልሻል። እንደዛ ይሻላል። እዛ ሄደሽ ትንሽ ብትረጋጊ ይሻላል። ሰራችልኝ። በሩን ክፈችው። አሁን ሳመንከኝ። እባክሽ ይቅር በይኝ። ሰዎች የሚሉኝን በመስማት አንቺን እንደማላመን አሳዩ። ከሁሉም በላይ አንቺን መስማት ነበረብኝ። አለመስማቴ ደግሞ ያ ትልቁ ስህተቴ ነው። ነገር ግን ልብሽ እንደገና እኔን ለመቀበል ጊዜ ቢወስድበት እንኳን እጠብቃለሁ። አንድ ነገር ከአንቺ ይፈልጋል። እባክሽ ይቅርታ አድርጊልኝ። እወድሃለሁ። ደግሞ ከመሬት ተነስተህ እንደማጠላኝ አውቃለሁ። ማሚ እሱ ነው አይደል? ይሄ ውሻ። ተረጋጋ። ምንም ችግር እንዳፈጠር። አይዞሽ፣ ምንም አላረገው። ግን እንደሱ ላሉ በሰው ትዳር ጣልቃ ለሚገቡ ተኩላ መስላይ ጓደኞች ጥሩ ምክር ልስጠው። አንተ እዚህ እንዴት? ስማ፣ አጉል ወሬ ማውራት ቀላል ሊሆን ይችላል። በሰዎች ትዳር መሀል መግባት ግን ከባድ ኃጢአት ነው። ዛሬ አንተ በትዳሬ መሀል ገብተህ ሴራ ሰራ። ነገ ግን ይሄው ነገር በአንተ ህይወት ውስጥ ይደገማል። አንድ ነገር ልንገርህ፣ ከዚህ በኋላ ካፍ ቃል ከማውጣት በፊት አንድ ነገር አስብ። ቃልህ ምን ሊፈጥር እንደሚችል እና ደግሞ በመጨረሻ ይሄን ለሰራኸው ስራ